ለሰራተኛሽን ታጣፊያለሽ። ያቺ የበፊቷን ሰራተኛ በድለሻት ነው ከቤት የወጣችሁ። በገዛ ባልሽ እየጠረጠርሻት አላስቀምጥ ብለሻት ታሪክ ሁኑ እናውቃለን። አላስቀምጥ ብለሽ ወዱ አይደለም ባልሽ ሽሮ ጨረሽ ብሎ ተሳደበ ምናምን ብለሽ የምታብጂው የቤቱን እህል ሁሉ እያግበሰበሽ ማለት ነው። ለልጅሽ ለወደፊቱ አስቀምጭላት የሆነ ነገር። ወደፊት ልጅሽ የሆነ ነገር ያስፈልጋታል፣ አስቀምጭላት። አንቺ አልተማርሽም ብሎ ባሏ አይሳደም። ለምን በይም ቤታ በማስረጃ ነዋ። ለምን በይ ሲሪየስ ነው። ለምን ጥሩ ጥያቄ። ሊያ ከስጋ በስተቀር ሌላ ምግብ ስበላ አይተሽ ታውቂያለሽ? ታዲያ ሽሮማ ነው የሚጨርሰው እና የሚቆጣው የእውነት። ጠዋት ትነሳለች፣ ስጋ በብርጭቆ ትበላለች። ከሰዓት ትነሳለች፣ ስጋ በጎድጓዳ ሳህን፣ ማታ ስጋ በዝርግ ሳህን ትበላለች። አንድ ላይ ሲደመር ምንድነው ስንለው ያው ስጋ ነው በፖዚሽን የምትበላው። ስጋ በቀይ፣ ስጋ በነጭ፣ ስጋ በቢጫ። ሽሮ አለቀ ብሎ አይደባደብም። ምክንያቱም እዛ ቤት ከስጋ ነው በቃ የባለ ሀብት ምልክት ዛሴት ዚስ ኢዝ ፋክት። ትምህርት ቤት አልቆጠርሽ፣ ምን አላደረግሽ፣ ሀሜት ነው የምታውቂው። ቢያንስ እንኳን ልጅሽን ለወደፊት ጥሩ ደህና ትምህርት ቤት ለማስተማር ገንዘቡን ቆጠብ አድርጊው። ሆድሽን ቀንሽ። ማርያምን ነው የምልሽ እንዴት እንደሚቀንስ በሶስት ወር እነግርሻለሁ። ቀላል ነው አጋሰስሽን ከቀንሽ ማለት ነው። ግን አታደርጊውም አንቺ፣ ምክንያቱም በልጅነትሽ ያጣሽውን ምግብ ያው ትቀጠቅጫለሽ። ምንም ማድረግ አይችልም። ሙሉ በግ ብዬሻለሁ። ሙሉ በግ ነው አርዶ የሚያስገባው። ሆዴን ስለሚያውቅ ደግሞ በዝና ነው የምታወሪው። ያበላል እንኳን ስርዓት የለሽ። ወጥ እየተለቃለቅሽ ነው የምትበይው። ለአንቺ ነሽ እኮ ብቸኛ ሰው ሰርግ አግብተሽ የባልሽን ፊት የሸፈንሽው። የአንቺን ገበና ትደብቂያለሽ፣ የሰው ወሬ ግን ወጥተሽ ታወሪያለሽ። የቤትሽን ገበና ትደብቂያለሽ አልፎ አልፎ። ቤታ ግን ሞቅ ያለ ጸብ አታውቅም ልበል ወይ? ስለ ዩቱቡ ተጠንቅቃል እውነት። አንድ እጇን እንደ ዜና አንባቢ ቁጭ አድርጋለች። ሁለት ብቸኛ እኮ አግብቶ የባሉን ፊት የሸፈነው አንቺ ነሽ። አሁን ይህን ምን አድርግቼ ነው ማሟሙቀው? ጋይስ ሲሪየስ ቶክ። አሁን ነገር እና ወሬ መስማት እንደጓጓ ሰው ኖቲ ምናምን የምትባል ወደዛ ሄድ ንፍጣም። ራስን ጠይቅ መጀመሪያ። አንድ ጥያቄ ልጠይቅሽ። ራስን ጠይቅ መጀመሪያ። ላይፍን ጠይቅ። አንተ ማንና አንቺ ማንሽ? ይኸውልህ ራሱ ማንነቱን የማያውቁላ ጥያቄ ለመጠየቅ ስለ ሰው እንትን የእውነት አሁን ወሬ ለመስማት ጓጉተን እንደመጣ ነው። አሁን ቤታ ብቸኛ የባሉን ፊት የደበቀ ሰው አንቺ ነሽ። አሁን የስድብ ነው ጋይስ። አሁን የምን ብዬ ነው ማማውቀው ማለት ምን ነው የምጨምርበት? ይሄን ነገር ወደ ኔጌቲቭ ልቀየር ምን ላድርገው? የባሉን ፊት የደበቀልሽ ሙሉ ሰውነቱን አላሳየሽን አንቺም አለሽ አይደል እንደ ቤታ አንቺ አሳየሽን። የእሷ ባል አሳየችን አላሳየች። የጅብ ባል ጅብ ነው መሆን ያለበት። ጅብና ውሻ መቼም አይገባ። ሊያ ሌባ ናት፣ እሱም ሌባ ነው። ዛሴት እሷም ጅላንፎ እሱም ጅላንፎ መሆኑን እኮ ላይቭ ላይ የሆነች ልጅ እናትሽ ትነፋ ብሎ እኔ ሀረሯን ልጅ እንኳን ደፍሬ ማልናገረው ነገር ሲናገር ጭንቅላቱን ያለታን ያወቁት። እንደዚህ አይነት ደደብ ሰው ጋማ እኔ አምኜ እግሬን ከፍቻ ብሬ አልተኛም ነው ያልኩት። አስገድዶ ሊደፍረኝ ይችላል። ገባችሁ? የእውነት እንደዚህ አይነት በአደባባይ እናቶት ትነፋ ያለ ሰዎችን እንደዚህ እየለያየ የሚሰድብ ጭንቅላት ካለው ይሄ አምኜ እግሬን ከፍቼ ስሩ አልተኛም። ለምን አስገድዶ ሊደፍረኝ ይችላል? የእውነት እንደዚህ አይነት ስሙኒ ከአምስት ጭንቅላት የሆነን ሰው
ተናዶ እንደዚህ የሚል ከሆነ አንቺ አጠገቡ ያለውና ሌላ ነገር ሁላ ነው የሚጨምረው። በቃ ያለታ ጭንቅላቱን አወቁ። ወልፈካቲ ወልበርባዲ በሚለው ተውቋቸው። ፊቱን ሸፈንሽ። አሁን የአጀንዳ ነው። ደግሞ ገንዘብ ሲጠርብሽ ደግሞ አማቾችሽን ታሚያለሽ፣ የባሎችሽን ቤተሰብ ደግሞ ትከተክቻለሽ። ማን ነው ኢትዮጵያ ውስጥ ሰርግ ደግሶ በፈጣሪ ፎቶ ሲፖስት ፊት እየሸፈነ የሚፖስተው? ማን ነው? ማን እንዳይወስድብሽ? አንቺ ጋር የተነካካ ማን እንዳይወስድብሽ እንዴ? ቱርክ ታሪክሽን ይናገር። ከስንቱ እንትን እንዳላልሽ ማን ነው ደግሞ አሁን የሚወስድብሽ? ደግሞ ለመጀመሪያ ጊዜ የሚያገባውት የልጄን አባት ነው። ለመጨረሻ ጊዜም የሺሻ ቤት ቁሪ ያለበርሽ እንዴ? የሺሻ ቤት ቁሪ ያለበርሽ እንዴ? በስነስርዓት በተግባር በስነስርዓት ያደገች ሳምባሽ ድምፅ እስኪያወጣ ድረስ አይደል እንዲህ ስታንቦሎቢው የምትይው ራስሽ እንደ ጨዋ ሰውን ባለጌ የምታዩ ማለት ነው። እና እኔ ተቀጠቅጥሻለሁ ነው የምልሽ። ገና ዛሬ ይሄ መጀመሪያ ነው። ከዚህ በኋላ ስለ ቱርክ ታሪክ ስለምንሽ ነው የምዘረዝርሽ። ሆድ አምላኪ እንዴ! ያ እኮ ሴታ ሴት እኮ እንዴት አድርጎሽ ሄደሽ የምትጣበቂ በግልጽ የነገረሽ አንድን ሰው ለማጥቃት አንድ ሰው የምትታረቂ እኮ አንቺ ነሽ። ብቻሽን መቆም ስለማትችይ ደግሞ አሉባልተኛ መሆኗ የምታውቀው ልጆቹ ራሱ ፎሏቸው እኮ 3,000 4,000 አይሞላም እኮ ጭራሽ ማንም አያውቃቸውም። ወሬ እንዲጣፍጥላት ብላ አምጥታ ከማራማይ ጋር ከሚቱ ጋር ተጣለች። ደግ ተጣላ። አማራ ናቸው። እንጨቃጨቅ፣ በፖለቲካው እንጨቃጨቅ። ነገ ማውራት ነገር ነሽ ግን ቤታ ይሁን ማለት ሊያ ያ አንድ ፈንገስ ናት። የሆነ ሰው ጋር ስትጣላ የሆነ ሰው ጋር የመለጠፍ ልምድ እንዳላት እራሷም አምናለች። ታዲያ አንተን በምን ነው ማበሽቅ ብለዋለች ዮኒ። እሷ ባትልም እኛ ስንት ዘመን ስንላት ነበር እናውቃታለን። አንቺ ግን ከእንትና ጋር ተጣላሽ ሚጡ ምናምን ስትልሽ ልጣላት አማራ ናት ዘር ላይ ሄደሽ የምትለጠፊ ሁላለሽ አይደል እንጂ አሁን በእናንተ ቆሻሻ ጸብ ውስጥ አማራ የሚያክልን ማህበረሰብን ለምን ነው እንደ ምስክርነት እንደ ምናምንነት እንትን አማራን ሌላው 80 ምናምን ብሔር ብሔረሰብ ለአንቺ ኖ ሴንስ ልቅምቃን ኮተታ ከድሬዳዋ መጣው ብለሽ እንዳታወሪ ጀከከና ልጣላት ምናምን ሰው ይላል። ስንት ሰው አሁን ስታወራ አይታችሁ ከሆነ ያ ልበላት አማራ ናት እንትን ልበላት አማራ ናት እንትን ላርጋት አማራ ናት ላጫ የዘር ፈንገስ አለሽ አይደል? በነገራችን ላይ የሆነ ሰው እንደዚህ እንደ ቁራ ሲጮህ አይውልም። ገባሽ? ብዙ ጊዜ ከሃይማኖቱ ነዋሪ መጤው ነው በጣም ሲጮህ የምታዩት። ብዙ ጊዜ ወይ ሃይማኖቱን የቀየረ ሰው አይታችሁታል? ጮቱ የሚሰማው አዲስ ሃይማኖት የቀየረ ሰው ስትዘፍኒም ስትበይም ስትጠጪም ከሰው ጋር ስትጣይም ምን ስትይ አማራ እንትን ትይዋለሽ። ገባሽ? ያ ከባለቤቱ በላይ ቡዳ የሚባለው አንቺ ነሽ። አንድ ሰው ሆኖ ሲፈጠር ማስረዳትም አያስፈልግም፣ ነጋሪም አያስፈልጉም። ማንነት የሚኖርበት ነው እንጂ የሚወራ አይደለም። አንቺ ግን አውርተሽው ነው መኖር የምትፈልጊው። ጥቅሙን አየሽዋ። ገባሽ? ጥቅሙን አየሽው። ያንቺን ፎሎዎች ያንቺን ምናምኖች ዝብዝብ እና በእንደዚህ አይነት ጭፍን ምናምኖች ጥቅም ላይ ሳይሆን የሆነ ስም መጥራት ላይ ምናምን ላይ ባዶ እንትን ላይ ስለሆነ የነሱ ትልቁ ጥረታቸው ያ ከአንቺ ጋር የሚጓዝ ድስት ግጣሙን ያጣም አብሮሽ የሚጓዙ አታጭ ጥሩ። ለምን ምድራችን ላይ ብዙ ጊዜ አሸናፊዎች ደደቦች ናቸው።
ባለጌዎች ናቸው አሸናፊዎች። የሚበዙትም እነሱ ናቸው። ይሁን አሁን ከሊያ ኮሶ ጋር እያወራሽ ስንት ጊዜ አማራ እንኳን አንቺን አይደለም መንግስት በአሁን ታይም ማን ነው ብለህ ብትጠይቂው ይሄኔ ገና መንግስቱን ሁላ የሚጠራልሽ ማህበረሰብ እንኳን አንቺን ቲክቶክ ላይ አፍሽን ስከፍቺና የምትነግጂበትን አይደል። ጠቅላይ ሚኒስቴር ማን ነው ብትይው ወይ ገና መለስ የሚልሽ ወይ ገና መንግስቱ የሚልሽ ነው የኛ ህዝብ። ግን እንዳንቺ አይነት ወዳደር ልቅምቃም አንድ ማህበረሰብን ያሰድባል። 3 ይኸው በዚሁ ነው ማንነት ተፈትፍቶ ማንነት ተሰርቶ ማንነት ተጋግሮ እንትን ተብሎ ተበልቶ የሚቀዘነው ማለት ነው። እዚህ ተቀዛዘኑ እንትን ፓምፐርስ ተገዛዙ። እስካሁን የ16 ደቂቃ ቪዲዮ እስካሁን የደረስኩበት በዚች 16 ደቂቃ ውስጥ ከ7 ጊዜ የበለጠ የተጣላሻቸውን ሰዎች ወይንም ደግሞ እሷ እንደዚህ ያልሻቸው ያለችሽን ይሁን አማራ ናቸው ይሁን እንትን ናቸው። ሌሎቹስ ልቃም አማራ ብትሆኚ ትኖሪዋለሽ እንጂ አታወሪው። አማራነት የሚኖር ነው እንጂ የሚወራ አይደለም። ማንኛውም ማንነት ማለት ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። ቢያንስ ለህዝባቸው ድምፅ ሆኗል። በሀሳብ ባንገናኝም አንቺ መቼ ሆነሽ ታውቂያለሽ? አንድ ቀን ሆነሽ አታውቂም። ሀገር ውስጥ ነኝ ምናምን ከሀገር ውጭም ስትወጪ ተናግረሽ አታውቂም። የምትናገረው የነበረው ለሌላ ብሄር ነበረ። ለምን ይዋሻል? እኔ የፈለገ ኦሮሞ ቢሉ ምን ቢሉ ለህዝቤ ግን መቆም ባለብኝ ሰዓት ግን ቆሜያለሁ። አንቺም ስቶሪ ላይ የምፖስተውን ነገር 1000 ጊዜ ጨጓራሽ እየተቃጠለ ታይ ነበር። ስለዛ እኔ እንዳንቺ አይነት ቆሻሻ ከኔ ጋር አትመጥኝም ነው ምሽ ግን እኮ ቤታ ሊያ ከድሮም ጀምሮ ለመለስ ለምናምን ሌላ ብሔረሰብ ነኝ እያለ ትለጥፋለች አይደል? እንግዲህ ከድሮም የምታውቂያት ኢንስታግራም ላይ ነበር አይደል? ታዩ ነበር። ያኔ የአማራ ሴንስ አልነበረሽም አንቺ ገና ወደ ንግድ ፍቃዱን አላሳደሽም ነበር። ሊቼንሳውን አልወሰድሽም ነበር። ከዛ ጀምረሽ አማራ ከነበርሽ እሷ ትፖስት ነበር። ከድሮም አለ የምታውቂያት ከድሮም ስለዛ ነው የምታወራው። ይሄንን እኛም እናውቃለን፣ አንቺም ታውቂያታለሽ አይደል? ከኢንስታግራም ነው ግን ተጓታችሁ የመጣችሁት። ኢንስታግራም ላይ ሆናችሁ ነው ይሄን ላይ ያማችሁትን ሰው አብራችሁ ስታሙ የነበረው። ከኦንላይንም ውጪ ፀጉር እየቆጣጠራችሁ ፕራይቬሲ የምታወሩት አይደል? ያኔ ልቼንሳ አልወሰድሽም። ልቼንሳሽ የጸደቀው ቲክቶክ ላይ ስመጭ ነው። ያኔ ኢንስታግራም ላይ ጸብሽና ምናምንሽ ንግግርሽ ከእንትን ነበር። ዝም ብሎ የሆነ ሰው ሲጣላሽ ያን ሰው ማብሸቅ ማበሻቀጥ ነበረ ጄኔራል። ቲክቶክ ላይ ሲመጣ ግን የሆነ ዘር ላይ ፎከስ ሆነ። ምክንያቱም እንደሚያበላየሽ የመጀመሪያው ቲክቶክ ከተዘጋ በኋላ እንጂ ቲክቶክ ላይ መተሻለ እንደ እናቴ አማራ ብትሆን ኦሮሞ ብትሆን ዛሬ ነገሰ ብዬ ግን አልንበላጠጥም ያልሽ። ከዛ በኋላ አለ እንደ ደብቀሽ አላየሽም በሁለተኛው ቲክቶክሽ አካውንትሽ ዛሬ እንዲህ ሲሆን እንዲህ ብለሽ አሁን ስሞታ ለማቅረብ አብረሻት ስታሚ ነበረ እኮ ራስሽ እንደምትናገሪ ሄለን ጂኒን እንትና ምናምን እዛ ኢንስታግራም ላይ ፀጉርሽን እያሰርሽ ምናምን እያልሽ ምልክት አይደል?
ሊያ አሁን ነው ራሷን የቀየረች ወደ ኤርትራዊነትና ወደ ጎንደሬነት። አሁን ከልጅ ከወለደች በኋላ ልጅ እስከምትወልድ ዩቱብ ላይ ያለ ጊዜው እስከሚደርስ ድረስ ሺዝ አንድ አይነት እንትን ነበር የምትለው። ፖስቷንም ታውቂያለሽ፣ ፔጇንም ታውቂያለሽ። ያኔ ሴንስ አልነበረሽም አይደል? ያ በፖለቲካ በአማራ እንትን አልሽው። አማራው እንኳን ራሱን ያል አማራ ብሎ ያል አልጠራ። በህይወቴ ከምጠላቸውና በጣም የጭንቅላታቸው ጥበትን ለክቼ ማልጨርሰው የሆነ የራሱን ድድብና የራሱን ምናምንነት ወስዶ ቤተሰብ ላይ ሃይማኖት ላይ ዘር ላይ የሚዘፈዝፍ ሰው እንዴት እንደሚደብረኝ። ተበዳይ እንኳን ብትሆኚ በእንደዚህ አመለካከትሽ በጣም ደደብና የሆንሽ ሆዳም ሰው ነሽ። ሆዳም ሰዎች ችግር የለውም፣ ሁሉም ጊዜ ውስጥ የሚደርስ ሁሉም 360 ዙፋን ካባ ምናምን አበባ ተጎዝጉዞለን ነበር። የእነሱን ጊዜ ወድቋል። እሺ ሁሉም ወቅት አለ። የተጣላሽውን ሰው የታረክሽውን ሰው ሁላ አማራ ስለሆነ ነው እንትን ስለሆነ ነው እያልሽ የሆነ ጠንጋራ አመለካከትሽን አቁሚ። የእውነት ልንገርሽ፣ ከኔ ጋር ከተጣለሽ ቀጥታ አጀንዳው ላይ ፎከስ አድርጊ። ስንት ጊዜ አሁን ራሱ አስተያየት እየሰጧት ክሊክ ሳደርገው ስንት ጊዜ አማራ አለች። በላይ ዘለቀ እንኳን እንዳንቺ ያል አማራ ነኝ ብሎ እንትን አላለም። ኖሮት ነው የሞት የሚኖር እንጂ የሚወራ። አንቺ ግን በወሬ ቢዝነስ ስለሆነ ታወሪዎች አትኖሪ። ማንነትሽም አይደል። ግን ምን አገባ? ደቀ መዛሙርት አታጭም እንትን በይ። ያ ንፍጣ ደግሞ እግዚአብሔርን እኔ ስለ ሰው ስታወራ ደግሞ እንትና ተመርቃለች ትቀኝባታለች፣ እንትና እንዲህ ብላች። ኢትዮጵያ ውስጥ ቀላል እኮ ነው። ገንዘብ ሰተሽ እንትን ትያለሽ። እዚህ ሀገር ስትመጪ በገንዘብ የምትመረቅ ይመስልሻል? ገንዘብ ሰተሽ አንድ ቀንም ደግሞ ስራሽ ነው። አንድ ቀንም ለጥ ብለሽ ማለፍ ያለብሽን ታልፊያለሽ። ምንም ችግር የለውም። አንቺ እንደሆነ ቀላልሽ፣ ምንም የሚከብድ ነገር የለም። ግን ቤታ የእውነት ነው የምጠይቅሽ። ሃይማኖትን ጾምን ስትሳደቢ ነበር። አሁን ቪዲዮን አመጣልሻለሁ ከፈለግሽ። ግን ሁሉም ሰው ያውቃል። አስፈላጊ ከሆነ ከፍተዋል። ቴንኪው። ግን ሊያ እንደዚህ አይደለችም። የአማራን እናት እየነገደችበት ነው ምናምን ብለሽ ማብራሪያ እየሰጠሽ ነው አይደል? ችግር የለውም። ልክ ነሽ ብለን እንለፍ። ልክ ነሽ ብለን እንለፍ። ጂጂ በግልጽ ሻምፓኙን እንትሆኑ ወለጋ ላይ ለራሷ ኦሮምኛ ሳትችል አህያ እየነዳ የነበረውን ሰውዬ ኮቱ ናና አንተ እዚህ ነው የምትሰራው? ያ ኦሮምኛ ሂንጅሩ አለችው። አላውቅም ሲል በዚህ ምድር ላይ እንዴት ነው እየኖርኩ አማርኛ ማትችለው ብላ ለራሱ ባዶ እግሩን የሚሄድ የተቀዳደደ ሱሪ የለበሰ አህያን ሾፌር እንደዛ ስታበሻቅጠው ላይቭ ላይ ቪዲዮ አሁንም ለልት ላይ ገብቻ አውጥቷል። ገብቶሻል? ለራሷ ኦሮምኛ ሳትችል ሊገሏት እንኳን ቢወያዩባት ስለምን እንደሚያወሩ ማታውቅ እሷን ዛሬ ሊያን እንደዚህ አድርጊ ዩቱብ እንዴት እንደምትሰሪ ያሳይሻለሁ ኢንስታግራም ላይ ስትልሽ ኢንስታግራም ላይ ተቀጣጥረሽ ሄድሽ። ምክንያቱም ብር ነዋ። ብር አየሽ? አማራ የምትይው እውነት ደምሽን ተይው። ዝም ብለሽ እንደ ሰብአዊነት እንኳን
እንደ ሰብአዊነት በማያውቀው ነገር በምን መከራው የሚበዛበትን ዝም ብሎ እንደ ሰብአዊ ቢያሳዝንሽ ጂጂ ወይ ባትጥያት እንኳን ቢያንስ ጓደኛ ለማድረግ እንኳን እንትናት አታርጊ እንደዚህ እንኳን ባትያት ጓደኝነት ከሷ ጋር ለመታየት ምንም አይነት እድሎችን አትጠቀሚበትም ነበር። አይሽ በኤቪደንስ ነው የምናገር። ሊያ ቢያንስ ለመነገድ እኔ ጎንደሬ ነኝ እንጂ የሚለውን ስሙን ላመናት ስሙን ተጠቀመችበት እንጂ ለመግደልም ሆነ ለማስገደል ስትጣጣር አልነበረም። ስንት ዓመት እንደዚህ አይነት ነገር የሚያምሽ ቢሆን እንዴት ሞኔታይዝ እንደምታረጊ በኢንስታግራም ስሰጥሽ ቴንኪው ጂጂዬ ማርዬ ያልሽ ሆዴ ጀምሮ የተወንቂት አንቺ ልሰሻ ጨርሽው ነበር። ገብቶሻል? የማይኖር ህይወት እዚህ መታችሁ ስታወሩ እንደናንተ ጭንቅላታችንን ለሁማኖር መሰኪያ ብቻ ነው የምንጠቀምበት። እንደናንተ በስጋ እየደነዘዝን የትል መወራጫ ወይንም መፈንጫ አይደለም እኛ ጭንቅላታችን። ልቅ አለ እዚህ አራዳ ትጫወታላችሁ ንፍጣሞች። እና ፖለቲካ ትጫወት። ስለ ፖለቲካም ሆነ ስለ ህዝብ ስታወሪ ተንትኜ እነግርሻለሁ። ከእንደዚህ አይነት ዓለም ውስጥ አሁን ትቼው ነው እንጂ ዝም ብሎ ስለ ሰብአዊነት ጂጂን እንደዚህ አታርጊ ባልላት ብሞት በአንድ መድረክ እኔ ከጂጂ ጋር ልቀመጥ ብሞት ከሷ ጋር ምንም የማወራው ነገር የለም። በቃ ከዛሬ ከሊያ ጋር ስትጣይ የአማራ እየነገደችበት ነው ማር እያለችበት ነው ምናምን እንትን ስትል የነበረችውን ጂጂ በኢንስታግራም እኔ ጂጂዬ እንደዛ በቃ እንደዛ ከኪዲ ጋርም ታረቂ ምናምን ሁሉ ነገሯን ተቀበልሻል። ዛት ሚንስ ብር መሆኑን ያየሽ አማራንም አስሬ ስሙን የምትጠሪው ስለሆንሽ ሰው ብሪ ስለሆነ ገባሽ? ያ ልቅምቃም ይሄ የማንም የጅቡቲ ባህር ኃይል የጅቡቲ ምች የመታው ሽማግሌው ላይ ለቃቅሞ በየፈረንስና በየምናምን ይወስዳችኋል። መታችሁ ባሸንተም ትጫወቱብናላችሁ ማለት አንቺ የምትናገሪለት አማራ እውነት ሴት ካንቺ የበለጠ አሁን የነገዳለ በግልጽ የነገዳለ ግልጽ ይሆን። ለዛ ነው ሰዎችን ስተቹ እናንተና ሊያስቀስር የሚችል አጀንዳ አታንሱ የምንላችሁ። በጎንደር አትነግጃሽ የኔዎቹ አማራዎቹ ኑ ወደ ቤታ ስትል ጂጂ በአማራ ላይ ራሱ ሙሉ መያዟ ራሱ ዝም ብሎ ሊያናድድ ይገባል በህዝብ ላይ። ሀጫሉ አረፈ ጊዜ እንኳን ቴፕ እንኳን የሌለው ሀጫሉ ማን እንደሆነ የማያውቅ ዜና እንኳን መስሚያ